በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ከ3 ዓመት ከ4 ወር ቆይታ በኋላ የልጄን እናት ከወጣችበት ከአረብ ሀገር ህይወት ወደ ሀገሯ በሰላም ተመልሳለች። አንዳንድ ጥያቄዎችን እንጠይቃታለን። እስከ መጨረሻው ድረስ እንድትከታተሉኝ በፍቅር ስም ጠይቃለሁ። ሰላም ውዴ፣ እንዴት ዋልሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ነው አባቴ? እንኳን ወደምትናፍቂው ወደ ሀገርሽ፣ ወደ ቤተሰቦችሽ፣ ወደ ልጅሽ፣ ወደ ባለቤትሽ በሰላም በፍቅር እግዚአብሔር አምላክ አደረሰሽ። አሜን። እንኳን ደህና ቆያችሁ። እንዴት ነሽ? ቆይታው ሁሉ መልካም ነው? እግዚአብሔር ይመስገን። ዛሬ ከ3 ዓመት ከ4 ወር በኋላ ተገናኝተናልና እግዚአብሔር ወዶና ፈቅዶ ስላገናኘን ክብር ለመድኃኔዓለም ይሁን። አትለይምና እናታችን ለሷም ክብር ምስጋና ይድረሳት። በሚፈሩ ዙሩ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናችሁማል ተብሏልና እነሱም እግዚአብሔር በሰጣቸው ክብርና ጸጋ የተመሰገኑ የተከበሩ ይሁኑ። እንኳን በሰላም ወደ ሀገርሽ በድጋሚ በሰላም ገባሽ። እስቲ ዛሬ አንድ ጥያቄ ልጠይቅሽ ነው እና ምንድነው ምልሽ፣ ያኔ ትዝ ይልሻል ልጃችንን ትተሽብኝ ስትሄጂ የ1 ዓመት ከ2 ወር ሕፃን ልጅ ነበረችና ስትለይ ምን አይነት ስሜት ተሰማሽ? ያው በጣም ከባድ ስሜት ነው። ኮሌጅ ትቶ መሄድ በጣም ከባድ ስሜት ነው። ግን እግዚአብሔር ይመስገን። ኦኬ፣ ቆይታ ማለት 3 ዓመት ከ4 ወር ስትቆይ፣ ምክንያቱም የ1 ዓመት ከ2 ወር ሕፃን ልጅ ናትና ማለት ክብደቱን እንዴት ትገልጪልኛለሽ? በጣም ከባድ ነው ማለት ይሄ ነው ብላ አትናገርም እኮ በጣም ይከብዳል ሁለት ነገር እና እግዚአብሔር ይመስገን። እግዚአብሔር ሁሉ ነገር አሳልፎልናልና እግዚአብሔር ይመስገን። መልካም። እንግዲህ ያው እናቷ የ1 ዓመት ከ2 ወር ሕፃን ልጅ ትታ በመሄዷ ያው እንደ ከበዳት የተናገረችው አይከብድም ማለት በጣም እንደዚህ ነው ብሎ ለመናገር ያው እንትን አይልምና ይከብዳል። ምክንያቱም አይደለም እናት 9 ወር ከ5 ቀን በማህፀን ተሸክማ 1 ዓመት ጡቷን አጠጣ አዝላ አይደለም ለሷ ይቅርና ላሳደገቻት ማለት ተቀጥራ ላሳደገቻት ራሱ 1 ቀን 1 ወር ለጠበቀቻት ራሱ ትቶ መሄድ እንደሚከብድ ነው ያው ግልጽ ነውና እንዴት ተወጣሽው ካዲያ? እግዚአብሔር ይመስገን። እግዚአብሔር ማሳለፈልኝ። በዛ ላይ ደግሞ እመቤታችን ቅድስት ድንግል ማርያም ያው ታውቃለች ሲለው እና ስደብረኝም በቃ አልቅስባት ነበረና አበርቺኝ እላት ነበረ። እንደዚህ ካልተመቸኝም ሽንት ቤት ውስጥ ገብቼ ምናምን አለቅስ ነበረ እውነት ማርያም። ከዛ በኋላ በቃ ቀለል ይለኛል። አዲስ ሰውኝ ነበረ ከሽንት ቤት የምወጣና እግዚአብሔር ይመስገን ማለት እግዚአብሔር ይመስገን። እና እንዳልችው መብርሃን ለበላይ ሰብ እናት የአባ ሕርያቆስ የቅዱስ ኤፍሬም እናት ነች። እንባን የምታበስ እናት ናት። ትልቁን እኔ አቅም የለኝም ብርታት የለኝም ማለት ሲከፋኝም ሲጨንቀኝም ሽንት ቤት ገብቼ ራሱ አለቅስባት ነበርና በሷ ምልጃ በሷ ቸርነት ይህንን 3 ዓመት ከ4 ወር ተወጥቻለሁ እያለች ነው ውዷ ባለቤቴ። ደስ ብሎኛል። እኔም ያው ሁሌ በጸሎት አስባችኋለሁ ከእግዚአብሔር ጋር ያው ሳሚ አምላክ አይደለ ለምኑ ይሰጣችኋል ስለተባለ ጌታ ሆይ በሰላም ምቶቿን በሰላም መልስልኝ እላለሁ ሁሌም በትንሹ አቅሜ ማለት ነውና እንኳን ያው በድጋሚ አሁንም ወደ ሀገርሽ በሰላም ገባሽ። ካንደና ቆየልኝ ጌታ። እሺ ማለት ያው እዛ በቆየሽባቸው ጊዜያቶች ውስጥ እስቲ በጣም ከብዶኛል ደግሞ በጣም ቀሎኛል፣ በዚህ ነገር ተቀይሬያለሁ፣ በዚህ ነገር ደግሞ አልተቀየርኩም የምትያቸው ነገሮች አሉ? አዎ ምሳሌ በጣም ከባድ ነበረው የሄድኩ ሰሞኑ ነው እና ልጆች ብዙ ጊዜ ከባድ ነው፣ ግን ልጆች የተወለዱበት ጊዜ ነው። 3ኛ ደግሞ ማማዬ የወደቀች ጊዜ በጣም ከባድ ነበር። በቃ ጭንቀት አለ እና ብቻ እግዚአብሔር ይመስገን እሷ ማድጋውን ትልቅ የሆነ እንደዚህ ሞራት ምናምን ጀምራ እና ሰዓት ምናምን በጣም ነው የሚገርመኝ እና እግዚአብሔር ስራ እውነት በጣም አመሰግናለሁ ፈጣሪ እና እመቤቴ ቅድስት ድንግል ማርያም ትክበርልኝ እላለሁ። እኔ ጌታ አንተን በጣም አመሰግናለሁ ከፈጣሪ በታች እና ሲስተርም ደግሞ ከ1 ዓመት ምናምን ከኛ ጋር ካንተ ጋር ቆይታለች እና
ማማዬን ስለተንከባከበችልኝ እጅግ አድርጌ በጣም አመሰግናታለሁ። ኑርልኝ ንድ። እሺ በዓላት ሲመጡ በተለይ አዲስ ዓመት፣ ፋሲካ፣ ፍልሰታ፣ መስቀል ምናምን ሲመጡ ማለት ያው አንድ ላይ በነበረን ጊዜያቶች ውስጥ በፍቅር ነበር የምናሳልፈው። ትዝ የሚልሽ ከሆነ የሆነ ታይም ላይ እኔ እስከ ሌሊቱ 5 ሰዓት ስራ ሰርቼ አንቺ ስጎ ሰርተሽ ዶሮ የሰራን ጊዜ ትዝ ይልሻል አይደለ? እና በዓል ሲመጣ ማለት ስሜት ይሰማሻል? ይደብራል፣ በጣም ይደብራል። እና ብቻ ምን ታደርጋለህ ታዲያ ወዳ ፍቅር ያለችበት አይደል? ስለዚህ ዋጥ አርክታሉ ታሳልፍና ግን እንደዚህ ዩቱብ ነው ስለመከታተለው እኔን ላይ ደበረኝ። መዝሙር ማዳመጣለሁ ግን ይደብራል። ከአንተ ጋር ራሱ ላለው ይደብራል። በእርግጥ ምን ማድረግ አይቻልም። ኦኬ በዓላት በእርግጥ እሷ ትታኝ ከሄደች በኋላ ብዙ በዓላትን አሳልፌያለሁ። ማለት በ3 ዓመት ከ4 ወር ውስጥ ረጅም በዓላቶች አሉ። ለምሳሌ ብዙ ተደጋጋሚ የሚደጋገሙ እነ ፋሲካ፣ እነ መስቀል፣ እነ ደብረ ታቦር ብዙ እነ ፍልሰታ ብዙ በዓለ ሃምሳ ራሱ እና እኔም በጣም ነበር የሚደብረኝ የነበረው። ምክንያቱም እኔ አሁን ብዙ ጊዜ አንድ ማምነው ነገር አለ። የምትከታተሉኝ ውድ ቤተሰቦቻችን ገንዘብ አስፈላጊ ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ላይም ያው ጌታ ተብሏል ገንዘብና ለሁለት ጌቶች መገዛት አትችሉም ስለተባለ በትዳር በተለይ ባለ ትዳሮች ያውም ልጅ ወልዳችሁ አደራ የምላችሁ ነገር ቢኖር ብዙ ነገር ሊቸግር ይችላል። በጣም ብዙ ነገር ግን ለገንዘብ ተብሎ አንደኛ ትዳር ክቡር ነው። ትዳርን የሚያክል ነገር ሊያሳጣ ይችላል ገንዘብ። ምክንያቱም እሷ ከወጣች በኋላ እናንተ እዚህ ነው የምትኖሩት ከልጃችሁ ጋር ወይም ደግሞ ብቻችሁን። ስለዚህ ያ በጣም ፈተና አለው። እኔም በርትቻ አይደለም እግዚአብሔር አበርትቶኝ ነው። እኔም ጎበዞኛ አይደለም እግዚአብሔር አግዞኝ ነው እንጂ በመውደቅ በመነሳት ውስጥ ነው የጠበቅኳትኝ። እና ለገንዘብ ተብሎ የምትወዷትን በተለይ አካላችሁን እኔ ከዛሬ በኋላ ለእናንተ ፊት ነው ቃል የምገባው ሊሂድ ያለችኝ ቀን እኔ እንጃ እና ባትለዩ በተለይ ባለትዳር ከሆናችሁ አንድ ላይ ከሆናችሁ በኋላ ባትለያዩ ባይ ነኝ እንደኔ ሐሳብ። ምክንያቱም እዚህም ሀገር ውስጥ ተሰርቶ ላይለወጥ ይችላል፣ ግን ሰው የዕለት ጉርሱን የዓመት ልብሱን አያሳጣውም እግዚአብሔር። በጸሎት መበርታት፣ በስግደት መበርታት፣ በመንፈሳዊት በመርታት። ለዚህ ነው እዚህ በማቴዎስ ወንጌል ላይ አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል የተባለውና እኛ ግን በጠዋት ተነስተን ስለ ስራ ስለ ገንዘብ ነው የምናስበውና መጸለይ፣ መንበርከክ፣ ከእግዚአብሔር ጋር መገናኘት፣ ዕለት ዕለት እሱን ማሰብ ስንጀምር በእርግጠኝነት ቸር አምላክ ነው። ለምኑ አይደል ያለው? ብንለምን የሚከለክለን አምላክ አይደለም ያለው። ባለትዳር ከሆናችሁ በኋላ እንደኔ እንደ ወንድማችሁ ባትለያዩ ባይነኝና ወደ ጥያቄው እንመለስ እና ውድሻዬ ማለት ያው 3 ዓመት ከ4 ወር ከቆየሽ በኋላ ብዙ ነገሮችን ውጣ ወረዶች አሳልፈሻል። እዚህ ሀገር ውስጥ በነበርሽበት ታይም እና እዛ በሄድሽበት ታይም መንፈሳዊ ህይወትስ እንዴት ነው? ለውጥ አለው ወይስ የለውም? አዎ እግዚአብሔር ይመስገን ለውጥ አለ። ለውጡ ደግሞ እንዴት ነው መጣ መሰለህ? እዚህ ታውቃለህ ሰልፍ ነኝና አንተ ግን መንፈሳዊ ነገር አያስተማርከኝም። ወደ መንፈሳዊ ነገርም እንዲመጣ ያልከኝ አንተና ስለዚህ በጣም አመሰግናለሁ። ኑርልኝ፣ እድሜ ጤና ይስጥህ። አሜን አሜን። ከዛ በኋላ ደግሞ እዛ ሄድኩ በኋላ ቲክቶክ ማለት እንደዚህ በቃ ዝም ብዬ ያለው ነገር ነው የማሳይ ነበረው ማለት ነው። ከዛ ሆነ ቀደ እንጠይሞ ግሩፕ ነበርና ወንድማችን ታውቃለህ ኃይለ ሚካኤል ማለት ነው ያንተ ጓደኛ ከሱ ጋር ተገናኘን። ከዛ በኋላ ያ ግሩፕ የቅድስት ሥላሴና ቅድስት ኪዳነ ምሕረት እንዲገባ አደረገኝ ማለት ነው። ከዛ በኋላ እዛም ገብቼ ወጣ ገባ ያልኩ ነበር ነው ወንድማችን ነበረ። ማን ነበር? ወልደሩፋኤል ማለት ወልደሩፋኤል ነው መከረኝ። ከዛ በኋላ በቃ ቀጥለጣልኩና ገጠመኝም በፊት አንተ ታመጣለህ፣ ግን አንድ ገጠመኝ አልጨረስም ነበር ታውቃለህና ወን ተኛለሁ ወይም ደግሞ ፊልም ነበር መስለኝ ገጠመኝ ራሱ ለካ ራሳችን ገጠመኝ ነው። ገጠመኝ ምናምን ማዳመጥ ጀመርኩ። ገጠመኝ ግን 200 አልሞላም 190 ላይ ነው መሰለኝ የደረስኩበት
ከዛ በኋላ በቃ ገጠመኝ መስማት ምናምን ጀመርኩ። በቃ ሰላም አገኘሁ። አንተ በጣም ነው ደስተኛ ሆንኩት። ከአንተ ጋር ራሱ ብዙ ምጥቃጭ ታውቁ በቃ ራስህ ምናምን ማለት ነው። ከዛ በኋላ በቃ ስግደትም እግዚአብሔር ይመስገን በትንሹ እየወደኩ የተነሳው እንደዛ ነበረ ነው። መባታችንም ማመድ ግርማ ትምህርት ምናምን ፈውስ ምናምን ማለት ጀመርኩ እና በቃ አሪፍ ነው ትላለህ። አንተም በጣም ደስ አለኝ። ከዛ በኋላ የአንተ ደስታ ሳይ ደግሞ በቃ ደስ አለኝ እጅግ ማለት ነው። እሱ በእርግጥ ያው እውነት ነው። አንድ ሰው ትላንት ከነበረበት ማለት ይሄ በጸሎትና በመንፈሳዊ ደካማ ስትሆን ይከፋል እና ጀስት ከአንተ ተሽሎ ሰው ሲገኝ በጣም ያስደስታል። እኔ በጣም ደስተኛ ነኝ በነገራችን በመንፈሳዊ ሕይወቷ። አሁንም ያው ቀን አባት አለው ደስ የሚል ጸጋ አላት ከተጠቀመችበት እና ደስ ብሎኛል። ለነበረን ጊዜ ከልብ እናመሰግናለን። ቀሪውን ደግሞ ያው በሚቀጥለው እንገናኛለን። ቤቱን ግን ሰብስክራይብ ኮፒ ሊንክ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ስም እናሳስባለን። ለነበር ሰዓት ከልብ አመሰግናለሁ። ዲሻዬ እሺንም በጣም አመሰግናለሁ። በጣም ወዳለሁ ነው ጌታ ኖርልኝ። ሰላም ዋሉ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እናመሰግናለን። ቀሪውን ደግሞ በሚቀጥለው 3 ዓመት ከ4 ወር እንዴት እንዳሳለፈች አብረን እናያለን። እናመሰግናለን። ግን ቤቱን አበረታቱ። ሰብስክራይብ፣ ላይክ፣ ኮሜንት ያደረጋችሁ አስተያየታችሁን ጻፉልን። እንወዳችኋለን። ባይ